ለህቶቼ ዛሬ አሪፍ ጠቃሚ ነገር ይዤ መጥቻለሁ። በድምጽ ነው ያወቅኩ። ወንድ ልጅ እንደምትወጂው እንዳልነግር እዛ ጋር ምን አልክ መሰለ? ውዴ ወዳለው አፈቅራለሁ። ክላሽ አላረም በጀት የለንም በእናትህ ውጣልኝ ወንድሜ። ሲቀጥል ደግሞ ሴክስ ላይ ከተመቸሽ ለሱ ተመቸኝ ብለሽ እንዳትነግር። አቤቱ ከነሰነስከው ከይንቀት ምክንያቱም ከኔ ውጪ አትሄድም ብሎ ያስባል። ሶስተኛ ቴክስት ሲጽፍልሽ ቶሎ አትመልሽለት። ምንድነው እያልከን ያለው? ምክንያቱም ለሱ ያለሽ ፍቅር በቃ በጣም ኦቨር እንደሆነ ይገባዋል ማለት ነው። ከዛ ይኮራብሻል። ስለዚህ አንቺ ኮራ ማለት አለብሽ። ቆስጠን ነው ለማያቅሽ አንቺ ወልፋም ባንታልኩኝ ኮራ ኮራ ወጣሁ ትልቁን ተራራ ሁሉን በጉልበት ቢያንስ ቀስበል ዲስክ እንዳይንሸራተት እንደዚህ ስትውረገረግ ብራዘር መቼም ሲስተር ብዬ በፈለከው ስም አልጠራ። አረ እነ ጎስት አረ እነ ፏድ ያዙልን የአርሰናል ደጋፊዎችን። ምንድነው እንደዚህ ዴ ማክሳችሁማ ይላጥ ጀለስ ቲክ መምሰሉ እኮ አይደለም ነገረኛ ቲክ ነው የሚመስለው። እና ደግሞ ጸጉር ኖሮት ቢል ደስ ይለው ነበር። ሚዝ ይዞት ነው። አረ በስመ አብ አለ ዝም ማለት ማይቻልበት ሀገር እናቴ ክፉ ደጋና ያነጋግሩናል። ሎሚ ማይወረውረው ጭራ ቀረሽ ተብሬ ገደገኩ ፒስኩዌር ሄይ አሌ 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 ሌትስ ጎ ኦቲዴ ወያ ሳሬዋ ባከከሬ ይሄው ነቃልኝ። ይሄው እርሱ ነው የሰላም አባራሪ የንደቶቼ ባለቤት። እሱ ነው የጩኸቶቼ እረኛ የእብደቶቼ እመቤት። አይኑ ውስጥ እንባለ ያለቅስብኛል፣ ጣት ውስጥ ፍራለ ይዋጭረኛል። የኔ ልብ ፈሪ ነው እሱ ደሞ አይለኛ፣ ሲጫወትብኝም እንቅልፍም አልተኛ። እንቅልፌን ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ እኔ ሆናለሁ ጾመኛ። የነቃ እንደሆነ መልሶ ማይተኛ፣ ያየኝ እንደሆነ አይኑን ባያወጣል። እርሱ እያለቀሰ የልቤን ፒያኖ ሲያስቅሰው ያድራል። ብቻ ዝም ብሎ ይጫወትብኛል። ረዳት መልስ ስጠኝ እባክህ። ከቀልቤ ለሆነበት እንደው ሌላ ነገር ማሰብ አልቻልኩም። ወረዳሎ ወረዳሎ ጀግና ወረዳሎ 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 ጀግና ወረዳሎ ወረዳሎ እንዳለ ሜናና እንዳለ ሜናና እንዳለ ሜናና እንዳለ ሜናና አይ ካርናታ አባት አንተ ለወለዱ ለአምላክ ቤት ልበርከን ቢጨምሩ እንዳለ ሜናና እንዴት እንደጠላሁሽ በፍቅርሽ ታመሜ ይንገሩሽ ዘመዶቼ ይንገሩሽ አከራዬ። ግጥሙ ግን እንዴት ነው? ቤት አመታቱ አሪፍ ነው? አዎ ጨዋ ግጥም ነው። ቤት አይመታም። ቤትም ይመታልኝ ማታ የጻፍኩት። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። እኔ ምን መሰልኩ እኮ ማንዱ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው በላቸው ወይኔ በላቸው። Dalalain dalalain dalalanya dalalain dalalain dalalanya ማረናሽ ብሎ አታላለanya ወተተያ ፍላንተ የጅንጅብል ሻጭ ልጅ ታንቺ የሌለሽበት ባራራም ዝምጭጭ ብቻ ትዳር መጫወቻ ዝምጭጭ ብቻ ትዳር መጫወቻ ዝምጭጭ ብቻ ጩጬ መጫወቻ ዝምጭጭ ብቻ ሞዴል መጫወቻ ዝምጭጭ ብቻ ጠጆ መጫወቻ ዝምጭጭ ብቻ ፊልም ማላገጫ ዝምጭጭ ብቻ ቡሌ መጫወቻ አዶር ቤት በክረምት አንቺ የሌለሽበት ባራራ ዝምጭጭ ብቻ አለ በለብቻ
ለብቻ አይምሮ ለብቻ ባዶ ቤት ለግሬ ከመናን ዘና ያልን ስራ ይሰራል ዘና ያልን እንወጥራለን ይወጥራል ሙሉ በሙሉ ነው ነው ወይስ የጠጅ ትምህርትሽን ወደ አረቄ ማስተል ታርጊው ነው? አንተ ከመጆች ደረስክ? አንቺ ማሮጥሻል ግድ የለም እንደ ሩጫ ነው ደረስክ ማለት እና ምን ማለት ነው? እኔ እግረ መንገድ ሰላም ብላት ይሄ መጣሁት ታዲያ ነው ወጀ መንገድ ሰላም ብላት በጤናው አትቀየምናል Hello. ተናሰን ተድኔ ማለበል ኤሚያ ሚስት እንዴ ያምሩ ሚስት ማስመጣሽ ነው አሃ ስልኩን አታውቂውም እንዴ አንቺ ሉዝ አድርጌዋለሁ ንገረኝ ፕሊዝ ኦኬ 0911 88 26 01 Are you said? ማለት ሴቭ አደረግሽው? ያ ሴቭ አድርጌዋለሁ ኦኬ እሺ ቴንክ ዩ ናይስ ቱ ሚት ዩ ለትግሬ አይገርም ያምሩ ሚስት እኮ የት ነበርሽ ፍቅረኛ ዋሽንግተን ዲሲ መሀል ላይ ነበር የምትኖረው ይገርምሻል የሚገርምሽ ነገር ልሽ አምሮ ተታ አሜሪካን ሀገር ባላገብት ሄደች አሁን ወደ ሀገሯ ስትመጣ አምሮን አገናኝ ነው የምትለው ውሸት እንዴ አው ትደውልልሽ እናው ቀብታስ ደውልስ ገብርኤል እንዴ ፍቅነካሽ አቤት ግን እሺ ነገር እንደዛ ገፍትራው እንዳይሄደች ታዲያ አንዳንድ ሰዎች ተመልሳ ዞራ መጥተው ይቀርሱ ይሆናል ይሄ ነገር ውሸት ከሆነ ግን ሁለተኛ ለማታው ተውቁ እውነት ከሆነስ ለየብቻ እናገራቸው እኔ ልልም ፈልገው ምን አለች የኔና እሷ ሚስጥርማ ለማንም አልናገርም ያማል የምን ሚስጥር ነው ይገርም ነገር ክችን ያለ ተጋብሎ ነው የበላችሁ ወረኛ አጠገባ ምንም አያሰናል ነበር ምን ሳና መጣ ስትስመኝ ነው እንጂ በእናት አሁን እንዴት ትስማለች እንዴ እንደ ሲጋራ ነው እንደ በጇ አጨሰች መች ትመጫለሽ ትበላት ተናገራት አይደል ምንድነው ላይ ነው እንዴ ያማራና አጥባቃ ምንድነው ምንድነው የልቴን ቆቀሳት ላይ ልበላት ከሰላላ በለክሱ ላይ ነገር እኔ ልንገራ ምንድነው ኧረ በእናታችሁ ምንድነው በቃ ማርቲ እንግዲህ አደራሽ ማለቀይ እኮ በጣም ሂድ እናቴ ሂድ እኛ ተነጋገርን እኮ የት ላይ አደረሳት መስሪያ ቤት እሺ እኔ ስምሪት አደርሳለሁ ያንን ዘር ይሁንን ግን ዘሮቹን በጠቅላላ ፈልጌ ካላስተዋወቅኩ እናቴ ስተት ይፈጠራል ወይ ካጎቱ ልጅ ወይ ታክስቱ ልጅ ወይ አንዷ እንዲወልድና ማየ ዘርም ይጠፋል እኮ አይ ዘሪውን ችግር የለበትም ወጣት ዘሪውን አስማማው ለአቅመ አዳም ከደረሰበት ጊዜ ጀምሮ የእንጨት ድርጅታችን ካለው ደንብና ስርዓት ውጪ ያገሩን ካሮዶች በማስረገዝ ወንጀል በዛሬው ዕለት በሞት እንዲቀጣ ወስኛለሁ ዘሪውን በፍርዱ ምን ተሰማ ከመላእክታችን በፊት ብንነግረን ከስተቴ ተምሬ ለወደፊቱ ጥሩ ሰው እንደምሆን ተስፋ አድርጋለሁ በቃ ተበሽ እንዴ ምን ነው ሳይነስ አለብሽ እንዴ ምን ነው አንተም አለብህ እንዴ አይ እኔ እንኳን ህክምናው ስላለው ነው ሐኪም ነህ እንዴ ያ አይ ሜዲካል ዶክተር እሱ መስፍን ይባላል ጤና ረዳት ነው ኤኒዌይ ቴክ ኬር አድርጊ ኦኬ አረ ዶክተር ሰው ታሟል ምን አበይ ሰው ታሟል ማን ወፍራም አለች ኦ ኦኬ
ትችላለች ባክሽ። እንዴት እንደዚህ ሆነ እስካሁን ዝም አላችሁ? ኤኒዌይ መቀስና ግሉኮስን ታዩ በአስቸኳይ ምግብ አምጪልኝ። ኤቭሪባዲ ጌት አውት። ማነው አንተኛው? ጤና ረዳት መስፍን ብላ አስገባልኝ ከውጭ። አንቺ ተመራለሽ እንዴ? ባይተነሽ no problem. Automatically the patient is fine. That's my work. No problem. ሰማለሁ አንተ ለምን ታረጋለህ? ሰላም አምሮ ግን ምን ነው ሰው ድግስ ቢመጣው ምግብ አትብል ይባላል። እንትን የምትበለው ከተበላል ሱስ እኮ ነው። ሱስ ነው ማለት አለብኝ ማለት ምን አለ ከልብሴ ጋር የሚመሳሰል ነገር ብትሰጪ እንዴንካ ምን ያደርግልኛል? ጠጣው ነው ይሄንን እዚህ መልካም ልደት ይሁንልሽ። አንዴ ስንቱሽ አገባው እንዳትይ። አይ አንዴ ዋው በጣም ደስ ይላል አይደል? ሰካክሽ እሺ ማለት ሄሎ አምናው ወንድሮ ኖ እኔ እኮ እየዞርኩ ነው። ወዴት ያስታውቃል? አምሮ እንጂ እሺ በቃ አሁን የመጨረሻ አይ አይደለም አንተምቡላ ጃፈራ አስወጥቶ አንተም አምቡላ አረጋሽ ምንም ማቻልኩም ይሄን ነገር መስለኝ ማየት ለቀኝ። እሺ ከዚህ ጋር ጥለኛ ናችሁ። እሺ ሃሎ እንደምን ይኛል ሄሎ አቶ ይበይን ጤና ይስጥልኝ። ተግና ዳንከኝ ረዱብኝ። እኔ እኮ ያ ፎቶ አንሹ ዘሉ ምን ሆነ? ምን ሆነ? ባፉ ሶሪ እሺ በይው እዲ መስፍኔ እሺ ግንቡ አይላመጥም ማለት እኔም የሀገር መሳለቂያ ሲሆን እንዴት ዝም እላለሁ ብዬ የኔ ሁሉ ነገር ሳልጨርስ አለ ተበስከኝ አዎ አንቺ ባለፈው ጊዜ ሂሳብ ይዘ አንቺ ያልከው አንቺ የልጄ እድል መበላሸቱ እኔም የሀገር መሳለቂያ መሆኔን ነዶኝ ነው እንጂ የልጅ አቅፎ መሳሙን ጠልቼው አይደለም። ሳቅ እና እንግዲህ በጣም እርግጠኛ የሆነች ጉዳይ ላይ ኤፒሳ ቢያገኘኝ ኖሮ የፊልሙ ጃነር ተለውጦ እንትን ነበር፣ ትራጀዲ ነበር የሚሆነው። ፊልሙ ኮሜዲ ሳይሆን ትራጀዲ ነበር የሚሆነው እና አይረሳኝም።
በዚህ ገብቶ እንዲህ ጣሳባው ተወረወረብኝ እንትን ነው የደማሁት። ይሄ ግን መዶሻ ስለ ራሴ ተባብለ ድምፁ አይዞህ ምን መታ እንዴ? አይዞህ አላበጥም። አረበዛ አረማዘር ንጉዶትን ስሙድ ውሽ በዛበት እኮ ነው የሚለው። ቤት ማፍረስ ደግሞ አልበቃ ብሎ የቤቴ መንገድ ሊያፈርስ ነው የመጣው። ኦሬዲ የፈረሰ ቤት አይደል እንዴ ማማ? ምንድነው ቆሻሻ ነው። ከቆሻሻው ቀልተነሳ አይደል? ሆዴ ጭሶ የነደደ እንደሆን አመዱን ማፈሻ ገሉ ወዴት ይሆን? ገንዘብ ገና አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ባንክም ብር የለህም? የለኝም፣ ለጊዜው የለኝም። ሳይኖርህ አትሳቅ። አያምርም። እንዴት እንዳስጠላኸኝ አሁን በአንድ ጊዜ ማን በነገረኝ? ኮሰኮስከኝ። ሙት የሆነ ስቅጥ የሚል ነገር የለም። ሰቀጥ ኢጆሌ አበረ የኔማ ተስፍዬ ጥሩ ልጅ ነበረ።